አበው መነኮሳት፣ አይንተ እግዚአብሔር ካህናት፣ ያሬዳውያን ሊቃውንት፣ የገዳማችን ዲያቆናት እና የሰንበት ትምህርት ቤት አባላት በዚህ ዕለት በእርሳችን ፊት የተገኛችሁ ቤተሰብ ሁላችሁም በእግዚአብሔር ስም እንደምን ዋላችሁ። ለክብር የፈጠረን በዚህ ቅዱስ ስፍራ የሰበሰበን ለአምላካችን ቅዱስ እግዚአብሔር ስሙ ለዘላለም ይክበር ይመስገን። ምንትኑ እንተ ሕይወትክሙ እንግዲህ ሕይወታችሁ ምንድን ነው? የቅዱስ ያዕቆብ ጥያቄ ነው። ሕይወታችሁ ምንድን ነው? ነገ ወይም የዛሬ ዓመት በሆነ ቦታ የሆነ ሀገር ሄደን እንነግዳለን፣ እናተርፋለን፣ እንሰራለን፣ እንበለጽጋለን ትላላችሁ አፋችሁ ሞልታችሁ። ሕይወታችሁ ምንድን ነው? ድንገት ታይቶ የሚጠፋ እንፋሎት አይደለምን? ጌታ ቢፈቅድ ብንኖር ያንን ወይ ያንን እናደርጋለን ማለት ሲገባችሁ የእግዚአብሔርን ፈቃድ ዘንግታችሁ ብንኖር የሚለውንም ታችሁ እንነግዳለን፣ እናጠፋለን ትላላችሁ። ይህና ቅዱስ ያዕቆብ በምዕራፍ 4 ቁጥር 14 ላይ ጥያቄ ይጠይቃል። በርዕስነት ሕይወታችሁ ምንድን ነው የሚለው ነው። ቅዱስ ዳዊትን መንሶ ዘኃይል ወጌሬያ ለሞት፣ እስኪ በምድር ላይ እስከዛሬ ድረስ ሳይሞት የኖረ ወደፊትም ሳይሞት የሚሞት በምድር ላይ ሕያው ሆኖ የቀጠለ ሰው ማን ነው ብሎ ይጠይቃል። ማንም የለም። ልዩ እድል ገጥሟቸው እስከ ምጽአት ድረስ እንዲቆዩ የተፈቀደላቸው በብሔረ ሕያዋን የሚኖሩ ጥቂት ሰዎች አሉ። ከዛ ውጭ ግን ሁሉም ሰው ወደ እግዚአብሔር እየተጓዘ እየሄደ እስከኛ ዘመን ደርሷል። ከአብርሃም በላይ የእግዚአብሔር ወዳጅ አልነበረም። ከይስሐቅ በላይ እስከ ሞት ድረስ የሚታዘዝ አልነበረም። ከያዕቆብ በላይ ለበረከት የታገለ ሰው አልነበረም። ከሙሴ በላይ ተአምራት ያደረገ ሰው አልነበረም። በአጠቃላይ እነዚህ ሁሉ የእግዚአብሔር ወዳጆች ወደ እግዚአብሔር ተጠርተው ሂደዋል። ወላዲተ አምላክ ድንግል ማርያምን ጨምሮ ሁሉም በዚህ መንገድ ወደ እግዚአብሔር ተጉዘዋል። ስለዚህ ይህ ሁለት ነገር ነው ያለው። በዚህ በኩል ያለው አንድ ጉዞ ነው፣ ሁለት እረፍት ነው። በሞት ውስጥ ያለው ውስጥ ከዚህ ውጭ ሌላ ነገር የለውም። ቅዱስ ጳውሎስ እንደሚገልጸው ልሄድ ከክርስቶስ ጋር ልኖር እጅግ እናፍቃለሁ ብሎ ይገልጸዋል። ለምን ከተባለ ሃይማኖቴን ጠብቄያለሁ፣ ሩጫዬንም ጨርሻለሁ፣ ወደፊት ሕይወት አክሊል ይጠብቀኛል። የሚገባውን አድርጓል። የሮጠው ሩጫ ይታወቃል። በመዓልት በሌሊት እንቅልፍ የሚባል ነገር ሳይተኛ ያበረከተውን አገልግሎት ያውቃል። ከዛ በኋላ የሚጠበቀው ምንድነው ሲባል መሄድ ከአምላኩ ጋር መኖር እና ስለዚህ ይህንን ጉዞ ብሎ ነው የሚነገር ማለት ነው። ልሄድ ነው ይላል። ሞትን ነው እንደዚህ እያለ እየገለጸው ያለ ከክርስቶስ ጋር መኖር እናፍቃለን። ክርስቲያን ይሄ ነው፣ ሌላ የሚጠብቀው ነገር የለም። በምድር ላይ እንግዲህ እንፈጠራለን፣ በምድር ላይ እንፈጠራለን፣ በሰማይ ላይ እንኖራለን። በምድር እንሰራለን፣ በሰማይ እንሰበስባለን። በምድር ሰርተን በሰማይ ለመኖር በምድር ላይ እንፈጠራለን እንጂ በምድር ላይ ለዘላለም ለመኖር አንፈጠርም። ሀገራችን ይህ አይደለም ተብሎ ተነግሮናል በግልጽ ቋንቋ። ወላ ነሳ ሀገር በሰማይ፣ እኛ ሀገራችን በሰማይ ነው። ይሄኛው የሚያልፈው ዓለም ወደማያልፈው ዓለም የምንሸጋገርበት ድልድይ ነው እንጂ መኖሪያ አይደለም። መስሪያ ቤት ነው። ይሄ መኖሪያ ቤት ሰማይ ነው ያለው። ይህ እንግዲህ ቅዱስ ጳውሎስ እየደጋገመ የሚያስተምረው ትምህርት ነው እና ስለዚህ ጉዞ ብሎ ይገልጸዋል፣ ወደ እግዚአብሔር መጓዝ። በሌላ አነጋገር ደግሞ እረፍት ተደርጎ የተገለጸበት ብዙ ቦታ ነው። ሞተ ውስጥ ለጻድቃን እረፍቶ ሞት፣ የጻድቃን ሞታቸው ማለት የሃይማኖተኞች ሰዎች ሞታቸው እረፍታቸው ነው። እረፍት ከመከራ የሚያርፉበት፣ ከድካም የሚያርፉበት፣ ሀዘን የማይፈራረቅበት፣ ጦርነት የማይሰማበት፣ ጭንቀት የሚባል ነገር የሌለበትን ገነትን ወርሰው ከቅዱሳን ጋር የሚደሰቱበት ስለሆነ እረፍት ይባላል። እህታችን ቅድም ሲነገር በግጥም መልክ ሲገለጽ በመርሃግብር መሪውም ሲገለጽ እንደሰማችሁት ዘመናት ለራሱ አልኖረችውም። በምድር ላይ ስትኖር የኖረችው ለሰው ነው። ልክ ሐዋርያት፣ ነቢያት፣ ጻድቃን የሚባሉ ሰማዕታትን የኖሩት ለሰው እንደሆነ የሞቱትም ሌላውን ለማትረፍ የሕይወት ባለቤት ለማድረግ እንደሆነ ጌታችንም ለእኛ ተወልዶ ለእኛ ሞታችንን እንደተቀበለልን ልክ እንደዚሁ ክርስቲያን የሆነን በምድር ላይ ለሰው ይኖራል። የራሱ የአብራት ክፍያ ያለው ለአብራት ክፍያ ሊሆን ይችላል፣ ለወላጆች ሊሆን ይችላል። ብቻ ግን ለሰው ይኖራል፣ ለሰው ይሰራል። ለሰው ሰርቶ ለሰው ኑሮ በዚህ ቀን ብሎ እግዚአብሔር በወሰናት ቀን ወደ
ወደ እግዚአብሔር ይሄዳል። የእግዚአብሔር የዘረጋው ስርዓት ነው። ከጥንት ጀምሮ ከዚህ ውጭ የሆነ ዓለም ውስጥ አይደለም ያለ ነው። ቅዱሳን የሚባሉ በሙሉ ትልልቅ የሚባሉት በሙሉ የሄዱበት መንገድ ከዚህ ውጭ አይደለም እና ስለዚህ ምንድነው ታዲያ እዚህ ላይ ለእኛ የሚያስተላልፈው መልእክት ሲባል እውነቱ እሱ ነው። ሞት የሚያስተላልፈውን ያህል መልእክት ህይወት አያስተላልፍም። ሞት ትልቅ ትምህርት ቤት ነው። እገሌ የተባሉ ሰው የሚነበሩ እየተባለ መቃብር ቦታ ስትሄዱ የሚያምር ፊታቸው በፎቶ ተነስቶ እዛ ላይ ተዘጋጅቶ ስታዩ ነበር ወደ ማለት ተቀይሮ ታያላችሁ። ነገርኛ ተራ ይሆናል ማለት ነው። እንዲህ አይነት ነው የምንሄደው ዓለም መባላት፣ መጣላት፣ እርስ በርስ መናከስ የሄደው ትልቁ ውርደት የሚባለው ሞት የሚባለው ይሄ ነው። ወደ እግዚአብሔር መሄድማ ህይወት ነው የተባለው። ሞታ ለነፍስ ለይቅም እግዚአብሔር ሰው ሞታ የሚባለው ከእግዚአብሔር ሲለይ ነው። በሃይማኖት ከእግዚአብሔር ሲለይ፣ በመልካም ስነ ምግባር ከእግዚአብሔር ሲለይ፣ በአምልኮት ከእግዚአብሔር ሲለይ፣ በስርዓት ከእግዚአብሔር ተለይቶ ብቻውን ሲቀጥል ያ ሞተ ይባላል። ምናልባት ልዩ የሚያደርገው ምንድነው ሲባል የሌላው የሄደው ወደ እግዚአብሔር ሄደውን አስከሬን ለመቅበር የሚንቀሳቀስ ነው። እኛ ከየትኛው ውስጥ ነን? ራሳችንን ብንመረምር እንረዳዋለን። ችግር የለም። ያንዳል ሊከብድ አይሆንም እና ስለዚህ ሞት የማይሰማበት ሐዘን ለቅሶ የማይደመጥበት ደስታ ብቻ ያሰፈነበት ቅዱስ እያሉ እግዚአብሔር ማመስገን ብቻ ያለበት ጭንቀት የሚባል ጦርነት የሚባል የማይሰማበት ገነት ለሄዱ ሰዎች እኛ ማልቀስ ሳይሆን ማሸብሸብ መዘመር ነው የሚገባል። ቅድስት ቤተክርስቲያን ያሳየችን ስርዓት ይሄ ነው። አባቶቻችን ያሸበሸቡ ሽብሸባ መላእክት የሚያሸበሸቡትን ነው፣ ሌላ ጉዳይ አይደለም። በመጽሐፍ ቅዱስ ጌታችን ባስተማረው ትምህርት ሁለት ሰዎችን ባለጸጋና ድሃ የተለዩትን ከዓለም የተለዩትን ያስቀምጥልናል። ባለጸጋው ነው ይባላል፣ ድሃው አልዓዛር ነው። ታሪኩን ሁላችሁም ታውቁታላችሁ። ነዌ ሞተ፣ ተቀበረ፣ ብዙ አልቃሽ ነበረ። አልዓዛር ግን ሞተ ይለንና ነፍሱን መላእክት ወደ እግዚአብሔር ወሰዱት የሚል ነው። ወደ አብርሃም ነው ይለው በዋናነት አብርሃም ከእግዚአብሔር ጋር የኖረ ስለሆነ ሲወልም ሲወልድ ከእግዚአብሔር ጋር ነው የነበረው። እንደ እግዚአብሔር እንደ አብርሃም ያሉትን በሙሉ እንደ ድንኳን ትከልላቸው ነበር። እሳተ ገሞራ ወይከሆሙ ስቃየ እሳት ገሞራ የሲኦል ወላፈን እሳት ፈጽሞ አልነካቸውም። ማን ነው ያዳናቸው? እግዚአብሔር። እንዴት? ሰለስቱ ደቂቅን ባዳነበት ክንዱ። የትም ቦታ ከእግዚአብሔር ጋር የኖረ ሰው የትም ቦታ ሲኦልም ቢወርድ እግዚአብሔር አብሮት ይሄዳል። ስለዚህ አብርሃም ወደ አብርሃም ተወሰደ ነው የተባለው። ማን? አልዓዛር ማለት ነው። እና ስለዚህ ልክ እንደ አልዓዛር በሐዘን በደስታ በሕመም በጤንነትም በመከራም በየትኛውም አጋጣሚ ከእግዚአብሔር ያልተለዩ ሰዎች የሚሄዱት ወዴት ነው ሲባል አብርሃም ወዳለበት ከእግዚአብሔር ጋር የኖሩ ጻድቃን ወዳሉበት ነው የሚሄዱት። ይሄ የአምላክ ቃል ነው። ምንም ያጠራጥር የሌለው ቃል። በእኔ የሚያምን ከሞት ወደ ሕይወት ይሻገራል እንጂ ከሕይወት ወደ ሞት አይሄድም። የአምላክ ቃል ኪዳን። እህታችን ቅድም ሲነገር እንደሰማችሁት ከልጅነት እድሜዋ ጀምሮ በዚህ ሰንበት ትምህርት ቤት በሚደረገው የነዳያን መግቦት በዚህ ገዳም በሚደረገው አገልግሎት አምልኮት በሰዓታት በጽዳት በዝማሬው ስትሳተፍ የኖረች ነው። በባለቤት አሁን እንኳ በኮሪደሩ ልማት ምክንያት ችግር ለደረሰባቸው ወገኖች 5 ሰዎችን ተሸክማ ችግራቸውን ለመቅረፍ ስትሳተፍ እንደነበረች ጓደኞቿ የተደረገላቸው እየመሰከሩላት ነበር። እንዲህ አይነት ሰው ወደ እግዚአብሔር ሲሄድ እንግዲህ ይዘመርለታል ማለት ነው። ስለዚህ ከዚህ መልካም ስራ እንዳንለይ ይህንን መልካም ስራ እንድናስቀጥል ይፈቀዳል እንጂ በእሷ ምክንያት ተስፋ ቆርጠን የምናለቅስበት የምንልበት አካሄድ በክርስትናችን የለም፣ አይፈቀድም ማለት ነው። ትንሣኤ ይጠብቀናል። ከዚያ በፊትም የምንሄደው ከሞት ወደ ሕይወት ነው፣ ከሕይወት ወደ ሞት አይደለም። የነገረን የአምላካችን ቃል ነው። ይሄ ቃል አይታጠፍም። በዚህ መሰረት እንግዲህ ሞት የሚባለውን ማሳየት የቤተክርስቲያን ተልእኮዋና ድርሻዋ ስለሆነ በዚሁ አጋጣሚ ይገልጻለን ማለት ነው። ታዲያ ሞት የሚባለው የትኛው ነው ሲባል ሞት የሚባለው አንደኛ ከእግዚአብሔር መለየት ነው ተብሏል። ሞት አለመሰለ ከእግዚአብሔር ተብሎ ተነገረ። ከእግዚአብሔር ሰው እንዴት ይለያል? በሃይማኖት ክርስቶስ ከሰጣት ኦርቶዶክሳዊ ተዋሕዶ ሃይማኖት ከተለየ ተለይቷል። ምክንያቱም አንዱ የዘላለም ሞት መስፈርት በወንድ ትምህርት በወንጌል በብሉይ ኪዳን በሐዲስ ኪዳን አምኖ ጸንቶ መኖር ነው። ይህንን የካደ ሰው ሕይወት ሳይሆን ሞት ነው የሚጠብቀው። በወንድ የሚያምን የዘላለም ሕይወት አለው ይበልና በወንድ የማያምን ግን የዘላለም ሕይወት የለውም። 4 ነጥብ ነው። የእግዚአብሔር ቁጣ የእሱ ፍርድ በእሱ ላይ ሲነድ ይኖራል እንጂ የሚል ነው ጌታችን ያስተማረ። ለምንድን ነው እንደዛ የሚሆነው ለሚለው ጥያቄ በሕይወት እያለ እውነትን ስለካደ እውነትን መታ
የክርስቶስን ትምህርት መካድ ይህ የሚያስቀጣ ሰው ዲያብሎሳዊነት ስለሆነ አንደኛው መስፈርት ነው። ልብ በል እና ስለዚህ በሃይማኖት የሞቱብን ብዙዎች አሉ፣ ግን አልቅሰንላቸው አናውቅም። ሁልጊዜ የምናለቅሰው በስጋ ለተለዩ ነው። በነፍስ ከእግዚአብሔር ለተለዩብን ወገኖች ብናለቅስ ውጤት እናገኝ ነበረ። በስጋ ለተለዩ ስላልቅሰን ምንም ውጤት አናገኝም። ስንት ሰው በሃይማኖት ተለይቷል። ስንት ወጣቶች የሌላ መጫወቻ ሆነዋል። ሁለተኛው በምግባር የሞተ ነው። ቅዱስ ያዕቆብ አሁንም ሃይማኖት ሕያው የሚሆነው ክርስቶሳዊ ስነ ምግባር ሲኖረው ነው። ምግባር የተለየው ሃይማኖት የሞተ እንደሆነ ብሎ አስረግጦ ነው የሚነግረን እና ስለዚህ የሞተ ሃይማኖት የሚባለው ምግባር ክርስቲያናዊ ስነ ምግባር የተለየ እህታችን የሞተ ሃይማኖት ይዛ አልኖረችም። ሕያው የሆነ ሃይማኖት ይዛ ነው የኖረችው። ክርስትናዋን በሕይወት ነው የኖረችው። ከስጋው ደግሞ አልተለየችም። ከቤተ እግዚአብሔር አገልግሎት አልራቀችም። ከሚወዳት ክርስቶስ አብራ ኑራለች። የሚጠበቅባትን ክርስቲያናዊ ድርሻ አበርክታለች። ስለዚህ የሄደችው ወደ ሕይወት ነው እና ስለዚህ ክርስቲያናዊ ስነ ምግባር ያለው ሰው በሙሉ የሚሄደው ወደ ሕይወት እንጂ ወደ ሞት አይደለም። ሶስተኛው የተቀመጠው ቅዱስ ጳውሎስ ያስቀመጠልን መልካም ስነ ምግባር ቢሆን ፍቅር ከተለየው ዋጋ የለውም። ሰውነትን ለእሳት አሳልፌ እስከ መስጠት ድረስ ያለንን ሁሉ ለድሆች ባካፍል ፍቅር ግን ከተለየ ምንም አይደለሁም ብሎ ይገልጻልና ሃይማኖትን ሕያው የሚያደርገው መልካም ስነ ምግባር እንደሆነ ሁሉ ስነ ምግባርን ሕያው የሚያደርገው ደግሞ ፍቅር እንደሆነ ይገልጽልናል። ፍቅር ደግሞ ሕያው የሚያደርገው ተስፋ ነው። አንድ ክርስቲያን እነዚህን ካሟላ ሕያው የሆነ ሃይማኖት ካለው፣ ሕያው የሆነ ስነ ምግባር ካለው፣ ሕያው የሆነ ፍቅር ካለው፣ ሕያው የሆነ ተስፋ ካለው የሚጠብቀው እረፍት ነው። ከዚህ መከራ መገላገል ማለት ነው። የትኛው የሚያስደስት ነገር ነው የምታዩት? ሲቃጠል ማየት ነው። ጆሮአችንም የሰለቸው ዓይናችንም የሰለቸው ነገር ቢኖር ይሄ ነው። እህታችን ክብር አግኝታ በቤተሰቧ ታጅባ እየተሸኘች ነው። ይህንን ያላገኙ ባህር ላይ መርከብ ተገልጦባቸው ውሃ የደፈናቸው በረሃ ላይ ወድቀው የቀሩ በተለያየ ምክንያት የተጎዱ ስንቶች እንዳሉ ታውቃላችሁ። ስለዚህ እህታችን የሄደችው ከሕይወት ወደ ሕይወት ነው። በሌላ አነጋገር ከሞት ወደ ሕይወት ብሎ አምላካችን እንደነገረን ከዚህ ከሞት ዓለም ወደ ሕይወት ወደ ሕያዋን ዓለም ነው የሄደችውና ስለዚህ በሕይወት እያለን እንዳንሞት ሞት የሚባለው ክህደት፣ ሞት የሚባለው የምግባር ጉድለት፣ ሞት የሚባለው ፍቅር ማጣት፣ ሞት የሚባለው ቀቢጸ ተስፋ እንዳይሰለጥንብን ከዚህ ልንማር ይገባል። ይህን ካደረግን በእርግጠኝነት ወደሚወደን ወደ ፈጠረን በክብር በዚህ ዓለምም በዛኛውም ዓለም ወደሚጠብቀን አምላካችን መሄድ ነው። እሱ ደግሞ የሚያስደስት ነው እንጂ ያለን የሚያሳዝን ነው። ለምን ከዚህ እያለው አላለም ቅዱስ ጳውሎስና ወደሚያስደስተው ለሄደ ሰው ይዘመራል። የቤተክርስቲያን ስርዓቷ ይሄ ነው። ከዚህ በላይ እናንተ ራሱን መናገር አንችልም። ባጭሩ ግን አንድ ሰው ሞተ የሚባለው ምግባሩ፣ ሃይማኖቱ፣ ፍቅሩ፣ ተስፋው ከሞተ ነው። ከዛ ውጭ ግን በሃይማኖት በተስፋና በፍቅር ሕያው የሆነ ሰው ሞተ አይባልም። ጉዞ ነው ያደረገው ወደ እግዚአብሔር እና በዚህ መልኩ የሁላችን ተራ ቀጥሎ ይጠብቀናል። ማን ጋር ተራ እኛ አናውቅም። ተራውን ያወጣው እግዚአብሔር ነው። ልጅ ምናልባት አባት ተቀምጦ አዳም እያለ አቤል እንደተጠራ፣ ኢዮብ እያለ 10 ለኢዮብ ልጆች እንደተጠሩ ሕፃናት ሊጠሩብን ይችላሉ። ወጣቶች ሊሄዱ ይችላሉ። የትኛው ሰው ተረኛ እንደሆነ የሚያውቀው እግዚአብሔር ብቻ ነው። የተሰጠን አንድ ነገር ነው። ሞት የሚመጣባትን ቀን ማንም ሰው ማወቅ አይችልም፣ አልተፈቀደለትም። ለምን አልተፈቀደለትም ከተባለ ሰው በሞት በሕይወቱ እንዳለ በቁሙ እየሞተ ይኖራል። ያ እንዳይሆን ተስፋ አድርጎ እየሰራ እስከሚጠራበት ቀን ድረስ የሚገባውን እንዲያበረክት ለማድረግ ስለዚህ የሚጠቅም እውቀት ስላልሆነ የሚጠቅመውን እውቀት እንደምንሞት በሚገባ በተግባር አሳይቶናል። የማይጠቅመውን እውቀት ደግሞ የምንሞትባትን ቀን ሰውሯል። የምንሞትባት ቦታ፣ የምንሞትባት ዕለት፣ የምንሞትባት መሞቻ መሳሪያ ምን እንደሆነች ብናው ስንበረግግ ስለምንሆን ያንን ሰውሮታል እና ስለዚህ ምን ይደረግ ከተባለ ሕያው የምንሆንበት ስራ ነው። በስጋው ደግሞ እንታጠብ። ከስጋው ደግሞ አንድ የሕይወታችን ሕይወት እርሱ ስለሆነ በእኔ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም። ይህ ቃል ፈጽሞ አይታጠፍም። ሁልጊዜ ሳንሰማ የዋልንበት ቀን የለም፣ ያደርንበት ቀን የለም። ግን የተዘጋጀንበት ቀን ያለው ሲባል ብዙ እዚህ ጋር የሚባል አይደለም እና ስለዚህ እንዘጋጅ። ቀጣዩ ባለተራ የሚያውቀው እግዚአብሔር ነው ከተባለ ሁልጊዜ ለመልካምነት እንሰለ ለቀቢጸ ተስፋ አይደለም። በሰማይ ለሚከፈለው ዋጋ ነው የምንዘጋጀው። ክርስትና ማለት ይሄ ነው። በዚህ እንድንጠቅም እግዚአብሔር ይርዳን። እህታችንን ገነት መንግሥተ ሰማያት ያወርስልን። ቤተሰቡን ያጽናና ያረጋጋ ቅዱስ መንፈሱን ይላክልን። ወስብሐት ለእግዚአብሔር። በአየር ማረፊያ ስናጅብሽ በጣም ደንግጠናል። ውሸት
አናምንም ያልነውን በፍርሃት አረጋግጠናል። መጥፎ ሕይወት በሁኔታው ቅዠት ሆኖባታል። አንገቷን ደፋች፣ ጉልበቷ ተሰብሮ መቆም አቅቷታል። ወርሃ መስከረም እንባችን ሳይደርቅ የአምናው ሐዘናችን በጸደኒያ ቀን በመስከረም እህታችን ተከተል ሐዘንሽን ሳትረሺ ሐዘናችን ሳይጠፋ ከውስጣችን ልማደኞች ሆንን ዳግም ዛሬ አነባን አለቀስን። ግባተ መሬቱ ሊፈጸም ህልሙ ተተክተዋየን። በእናት ሀገርሽ የኪዳነ ምሕረት ልጅ ሆነሻል። በሀገረ አሜሪካ በሳይክል አገልጋይ የአማኑኤል በብዙ ኃላፊነት ብዙ ሰርተሻል። የመሰደድሽ ምስጢር ለመንፈሳዊ ተልእኮ ሆኗል። በጊዜውም ያለ ጊዜውም የሚለውን ቃል ፈጽመሻል። በዙሪያ ያሉትን ምዕመናን ምጽዋት በመሰብሰብ ለተቸገሩ ዜጎቿ ለዝቅተኛ ቤተሰብ ግዴታዋን ተወጥታለች። የአቅሟን ለማህበረሰብ እድሜዋን ኖራለች እስከፈቀደው ለራሷና ለሕዝብ። ስጋን ለነፍስ ማስገዛት ማንስ ያገኘዋል? መስከረምን ከማህሌት ሳትለይ ሸኝተናታል። የእህቶቻችን አርአያነት መከተል ያስፈልጋል። ብርሃነ ሥላሴ ተመስገን፣ በኢትዮጵያ ሀገርሽ በክብር አልፈሻል። ብርሃነ ሥላሴ ተመስገን፣ በኢትዮጵያ ሀገርሽ በክብር አልፈሻል። እንግዲህ እንቻለው ቻይ በእርሶ ሕይወት አይቀሬ ነውና በስጋ መለያይ ቃሉ ያጽናናል። ዓለም ጊዜያዊ ናት፣ ሳይተክቱ ማገልገል ያስፈልጋል እስከ ዕለተ ሞት። ሀገርተኞች ምን እንላለን? እንሰናበት። የቅዱሳን ኅብረት አንድነት ያለበት ምስጋና፣ ደስታ፣ ዝማሬ የሞላበት አሳስቡልን ለተረኞች ለንስሐ እረፍት። ሞተንም ስለማንቀር ትንሣኤ ስላለን በተስፋው ቤታችን እንገናኛለን። ሞተንም ስለማንቀር ትንሣኤ ስላለን በተስፋው ቤታችን እንገናኛለን። ስብሐት ለእግዚአብሔር ነፍሷን ይማራል። እስኪ እናብራራ፣ እስኪ እንመካከር፣ አይጠፋም መፍትሄ ለጨነቀሽ ነገር። ስትዘዊ ስታቂኝ እቤትን አዘጋ፣ ለምንድን ነው ሳሪ እንዲህ ልታለፊኝ ሁሌ አንቺን ፍለጋ? ሳሪዬ ሁሉም ይደክማል፣ ሁሉም ይከፋዋል፣ ሁሉም ይበደላል፣ ሁሉም ይሳቀቃል። በአሁኑ መጥፋትሽ የሚያውቅሽ ተጨንቋል። ሻሼን ደስ አይላት አባባም ይከፋል፣ ቴድም ይቆጣሻል፣ ታምሩም ያለቅሳል። ምክንያቱም ይቱቲ አንድ እቱ አንቺ ነሽ። አይፈልግም ሲያጣሽ ትልቁ ወንድምሽ። መጥፋት መደረግ እርሱ ይከፋዋል፣ ሁሉም የሚያዝንበት ስህተትን ሰርተሻል። ኧረ አልነገርኩሽ እኛ ካህሉ ሲያሳልሙ እንዲሁ ጠዋት ማታ የታለች እያሉ ብንፈልግ ብንደውል አጣነሽ። ለካ አንቺ ብልጥ ነሽ፣ የት መሆን እንዳለብሽ ቀድመሽ ተዘጋጅተሽ ከጥንቱም አቅደሽ ማንም እንዳያይሽ ከራስሽ ተማክረሽ እናት አባትሽን በወጉ ሸኝተሽ ጸጥታ ካለበት መተኛ እንረሽ ከፈጣሪ ጉያ በጊዜ ተሸሸሽ። ሳሪ እኔን መሰለኝ በዓላት ናፈቅሽ። ፍልሰታ ሰዓታት ኪዳን ለማድረስ ሱባኤ ጨርሰሽ ተክልዬን ለማንገስ መስከረም አንድ ቀን ነብዩ ኤልያስ እንደ ልጅነትሽ ደመራን አክብረሽ ሳሪ እንደ ልማድሽ ጥምቀትን ዘምረሽ የመሴዎት ልጆች ካህናተ ገሊላ ዝክርን ዘክረሽ ወይ ሳሪ አስጨነቅኩሽ እንዴ ወደ ያበዛሁብሽ? ለካ በምስጢር ነው ውዳሴን አትወጂ፣ ሰው እንዳወራብሽ ፍጹም አትፈልጊ። ሳሪ ኧረ ሳራ ብደውል ብጣራ ባለባ ብፈልግ ባለባ ብሞክር ብጥር ባፈላልግ ሄድሽ በረሽ ጠፋሽ አሉኝ ላትመለሽ። የዚህ ዓለም ሩጫ ከንቱ ሰለቸሽ፣ ክፋቱ ሰለቸሽ። ብርሃነ ሥላሴ በሥላሴ መንበር መኖሩን መረጥሽ። አገር ቀየሻሉ ከዛ ከሩቅ መንደር ካደግሽበት እናት ከኪዳነ ምሕረት ስር በቅፏ ለመኖር እዛ ለመቀመር በሰማይ ከመላእክቱ ጋር በአንድ ለመዘመር ከቅዱሳን ጋር በአንድ ለመኖር ምንም አይጠቅምሽ ቃላት ብደረድር ቢያቃጥለኝ ቢከፋኝ ነው የመጥፋትሽ ምስጢር። ኧረ
ሳሪ እኔ ሰማሻለሁ እስኪ ዛሬ ጃዊ ሞት መብቻ አይደለም እህቴ ደመከሪ ከባልንጀራዋ ቤተልሔም ታዬ ከአሜሪካ የተላከ ነው። የእህታችን የወይዘሪት ሳራ ታደሰ ብርሃነ ሥላሴ አጭር የሕይወት ታሪክ። ወይዘሪት ሳራ ታደሰ ብርሃነ ሥላሴ ከአባቷ ከአቶ ታደሰ በየነና ከእናቷ ከወይዘሮ ሻሼ ሳፊሮ በአዲስ አበባ ከተማ በ02 ሻማ ሰፈር ልዩ ስሙ በእንጦጦ ኪዳነ ምሕረት ጥምቀተ ባህር ታቦት ማረፊያ በ1973 ዓ.ም ተወለደች። በተወለደች በዘመኑ የቄስ ትምህርት ወይም አብነት ትምህርት ቤት በመማርና ለትምህርት አቅም ስትደርስም ዓለማዊ የቀለም ትምህርቷን በቀድሞ አማሃ ደስታ እንጦጦ አምባ ሁለተኛ ደረጃ ትምህርቷን ከ1ኛ እስከ 8ኛ ክፍል ተምራለች። በመቀጠልም ሁለተኛ ደረጃ ትምህርቷን ከ8ኛ እስከ 12ኛ ክፍል በቀድሞ ተፈሪ መኮንን አሁን እንጦጦ ቴክኒክና ሙያ ኮሌጅ ትምህርቷን አጠናቃለች። ሳራ ታደሰ ብርሃነ ሥላሴ ምንም እንኳን በተረቷ ልክ ለከፍተኛ ውጤት ለዩኒቨርሲቲ የሚያበቃት ውጤት ባይሳካላትም ተስፋ ሳትቆርጥ ባላት የትምህርት ፍላጎት የተለያዩ አጫጭር ኮርሶችንና ስልጠናዎችን በመውሰድ ራሷን በማሻሻል ትጥር ነበር። ሳራ ታደሰ ገና በልጅነቷ ለመንፈሳዊ ሕይወት አገልግሎት እግዚአብሔር የመረጣት ስለነበረች በ1985 ዓመተ ምህረት በእንጦጦ ሀመረኖ ኪዳነ ምሕረት አንድነት ገዳም በመርሴዎስ ሰንበት ትምህርት ቤት ከሕፃናት ክፍል ጀምሮ በመማር በወቅቱ በነበረው በሰንበት ትምህርት ቤቱ መዋቅር አስተምህሮ መሰረት የሚሰጠውን ትምህርት ሃይማኖት፣ የቤተ ክርስቲያን ታሪክ በኢትዮጵያ በመማር ከዚያውም በመሸጋገር በሕፃናትና በማዕከላውያን ክፍል ውስጥ በቋሚ መዝሙር ክፍል በማገልገልና በማስጠናት በርካታ ተማሪዎችን በመንፈሳዊ አገልግሎት ያፈራች መንፈሳዊ እንስት ነች። በተጨማሪ በዋናው መደበኛ ጉባኤ ትምህርት ሃይማኖት፣ የቤተ ክርስቲያን ታሪክ፣ በዓለም መድረክ መዝሙርና ምስጢራዊ ስርዓቱ በመማር መርሃ ግብርን ተከታትላለች። ሳራ ታደሰ በሀገረ አሜሪካ በሚሰጠው የስራ ዕድል የዲቪ ሎተሪ ዕጣ አሸናፊነት በእግዚአብሔር መልካም ፈቃድ በ2002 ዓ.ም በጥቅምት ወር በፈረንጆች ኖቬምበር 2009 በሀገር አሜሪካ ሲያትል የስራ ዕድል በማግኘት አገልግላለች። በሄደችበት ሀገር እጅግ ታማኝና ታታሪ ሰራተኛ ስለነበረች ጠንክራ በመስራት ሕይወቷ እስካለፈችበት ድረስ ቤተክርስቲያኗን፣ ቤተሰቦቿን በመርዳት በመደገፍ ትልቅ እገዛ በማድረግ ኖራለች። ሳራ ታደሰ መንፈሳዊ አገልግሎት እጅግ የኖረችበት ሕይወት በፍቅረ እግዚአብሔር የተሞላ ስለነበረ በምትኖርበት በሀገረ አሜሪካ ሲያትል ደብረ ቁርባን ቅድስት ማርያም ቤተክርስቲያን ወጣቶችን በመሰብሰብ በሰንበት ትምህርት ቤት አገልግሎት ትሰጥ ነበር። በደብረ መድኃኒት ቅዱስ አማኑኤል ቤተክርስቲያን በሰበካ ጉባኤ አባልነት በመዝሙር በመመዝገብ ከ10 ዓመታት በላይ በሰንበት ትምህርት ቤት በመዝሙር ክፍል ውስጥ በአስተባባሪነት በሰብሳቢነት እንዲሁም በደብሩ የሰበካ ጉባኤ አስተዳደር ጉባኤ በትጋት ታገለግል ነበር። እንዲሁም በመካነ ብርሃን ቅዱስ ገብርኤል ቤተክርስቲያን በሰንበት ትምህርት ቤት አገልግሎት ለ5 ዓመታት፣ በክብረ ቅዱሳን መድኃኔዓለም ቤተክርስቲያን ለ3 ዓመታት በሰንበት ትምህርት ቤት ተግታ አገልግላለች። ሳራ ታደሰ ብርሃነ ሥላሴ እንደ መርጌታ ወረብን ጠንቅቃ የምታውቅ የምታስተምር ካህንም መርጌታ ናት ማለት ይቻል ነበር። በምታገለግልበት ቅዱስ አማኑኤል ቤተክርስቲያን ሰዓታትን በጸሎት የምትመራ፣ በክብረ በዓላት ጊዜ የዋዜማን ማህሌት የምትቆም፣ ግዕዙን ከነ ንባቡ ቀለሙን ከነ አጣጣሉ ቀልጻ የምታወጣ ድምፀ ወረዋር ናት። ከአገልግሎት ከሚሰጡ ካህናት ጋር ሌሊቱን ተገኝታ ቁልፍ በመያዝ ቤተክርስቲያን ቀድማ የምትከፍትም በተለይ ለልደትና ለትንሣኤ በዓላት ጊዜ ዋዜማን በመቆም ከዲያቆናት ጋር
በህብረት አብራ ተዘምሩን ታገለግለን ነበር። ሳራ ታደሰ ለእሷ ሳትኖር ለሰው የኖረች እውነተኛ ክርስቲያን፣ የካህናትን ክብር ጠንቅቃ የምታውቅ፣ በትህትና የተሞላች፣ ሰውን ቀና ብላ በሙሉ ዓይኗ እንኳን ለማየት የምታፍር ጭምተኛ ነበረች። ይህንን ተግባሯን በመመስከር ብፁዕ አቡነ ኤዎስጣቴዎስ እና ብፁዕ አቡነ ማርቆስ ምክረ አበውን በመቀበል ክርስቲያናዊ ሕይወቷን በንጽህና በቅድስና ስለመራች ከንስሐ አባቷ መልአከ አሚን ዶክተር ፋሲል እና ከታላቁ አባት ከመምህር መልአከ ብርሃናት የኔታ ኤልያስ እውቅናና የምስክር ወረቀት በመቀበል ሕይወቷን በመማርና በማስተማር አርአያን በመሆን በስጋው ደሙ ትቀበል በመቆም ኖራለች። ሳራ ታደሰ ካለችበት ቦታ ከቅንነቷ የተነሳ አረጋውያንና አቅመ ደካሞችን መርዳት ልዩ ተሰጥኦ ያላት ሲሆን መንገድ ላይ እናቶችንና አባቶችን ካገኘች አብራቸው ቆይታ ባስ በማስያዝ ትራንስፖርት በማስያዝ ምክር በመቀበል ተወዳጅም ነበረች። ለእረፍት ወደ ሀገሯ ኢትዮጵያ በመጣችበት ወቅት ጊዜዋ ገዳማትን በመጎብኘት በመርዳት በመደገፍ አቅመ ደካሞችን አረጋውያንን ወላጅ አልባ ሕፃናትን በመጠየቅ ገላቸውንና ልብሳቸውን በማጠብ በመመገብ ጊዜውን ከእግዚአብሔር ጋር በመነጋገር ስጋው ደግሞ የተቀበለች መንፈሳዊ አገልግሎቷንም ትሰጥ ነበር። ሳራ ታደሰ በመንፈሳዊ በጎ አድራጎቷ አገልግሎቷ እጅግ በርካታ ስራዎችን ስትሰራ ኖራለች። በጥቂቱ በእንጦጦ ሐመረሞ ኪዳነ ምሕረት ገዳም፣ በመርሶ ሕይወት ሰንበት ትምህርት ቤት፣ በበዓለ ትንሣኤ ለነዳያን ጾም ማስፈሰጊያ ገንዘብ፣ የቁስ ድጋፍ ማሰባሰቢያ ምዕመናንን በመጠየቅና በማስተባበር ነዳያንን ጾም ታስፈስግ ነበር። ሀገረ አሜሪካ ሲያትል በኖረችበትም ጊዜ ገንዘብ በማሰባሰብ ለአቅመ ደካሞችና ለነዳያን ሳታቋርጥ በየዓመቱ ገንዘብን ትልክ ነበረ። በተጨማሪ በሀገረ አሜሪካ ሳለች የቃና ዘገሊላ በዓልን የካቲት 16 የእመቤታችን የቃል ኪዳን ንግሥን በዓል ምክንያት በማድረግ ነሐሴ 16 ቀን የፍልሰቷንና የዕርገቷን በዓል በመርዳት ሰንበት ትምህርት ቤትን አጥቢያ ያሉ ሰንበት ተማሪዎች ጋር አቅመ ደካሞችን ለመመገብ እስካለችበት ቀን ድረስ የገንዘብ ድጋፍ ሳታቋርጥ ታደርግ ነበር። በተለይ ባሳለፍነው ዓመት ነሐሴ 16 ቀን በእመቤታችን ክብረ በዓል በ2017 ዓመተ ምህረት በቅርብ በሞት የተለየችው እህታችን ጓደኛዋን መስከረም በንቲ የቅርብ ጓደኛዋ ስለነበረች እርሷን ለመዘከር ስትል ነፍስ ይማር ጸሎተ ማርያም አድርሱልኝ በማለት ለመስከረም በንቲ ቤተሰቦች ከፍተኛ ፍቅር ጨምራለች። እሷም ተከትላት ሄዳለች። በጋሞ ጎፋ ዞን በጨንቻ ወረዳ ቤተ ክህነት በዶርዜ ሀይሎ ደብረሲና ቅድስት ኪዳነ ምሕረት ቤተ ክርስቲያን አዲስ ህንፃ በሚታነጽበት ጊዜ ለህንፃ ግንባታ አሸዋ፣ ጠጠር በመግዛት የቤተ ክርስቲያኑን ጉልላት በማሰራት የውስጥ ምንጣፍና የካህናት ልብሰ ተክህኖ በመግዛት አገልግሎትን ሰጥታ ደግማለች። በጎጃም ሀገረ ስብከት በጉንዲ ቆለላ ወረዳ ቤተ ክህነት በደናግል በቅዱስ ሚካኤል ቤተ ክርስቲያን ወለል ምንጣፍ በመለች። በእንጦጦ ማርያም አካባቢ በጊዮርጊስ የአእምሮ ህሙማን መርጃ በማህበሩ በቋሚነት በየዓመቱ የገንዘብ ድጋፍ ታደርግ ነበር። በኑሮ ዝቅተኛ የሆኑ ቤተሰብ ማህበረሰብ በየወሩ የወር አስቤዛ በመግዛት ጤፍ፣ ዘይት፣ በቆሎ የመሳሰሉትን በመግዛት አቅመ ደካሞችን ትደግፍ ነበር። በዛብር ቤተ ክርስቲያን ድጋፍ በማድረግ ቤተ ክርስቲያን ሰርታለች። በሀገራችን ላይ የኮሮና ወረርሽኝ በሽታ በመጣ ጊዜ አቅመ ደካሞችንና ህፃናትን ከቤት የማይወጡ እንደ ጤፍ፣ ዘይት፣ ፍርኖ ዱቄት፣ ዳይፐርና የሳሙናን የመሳሰሉትን በመግዛት ስትደግፍ ኖራለች። ይህቺ ሴት ሀገራችንን እንደደገፈችን ሊቆጠርላት ትልቅ ስራ ሰርታለች። ሳራ ታደሰ
ጎን ለጎን መነኮሳት አባቶችን ሰብስባ ለአባቷ ነፍስ ይማር ጸሎት በማትደረግና በተለይ በራሷ ላይ ፍቅረ እግዚአብሔር የበዛባት ስለነበረች እግዚአብሔር ሰጠ እግዚአብሔር ነሳ የሚለውን የጻድቁን የኢዮብን ያነሳውን የማጽናኛ ቃል በማንሳት ለተሰበሰቡ መነኮሳት ትምህርት ወንጌልም አብራ የተማሪ ትሰጥ ነበረ። በተጨማሪ የእናቷን ሞት የወንድሟን ሚስት መሞት በሰማች ጊዜ የበለጠ በሐዘን ውስጧ የተጎዳ ቢሆንም በእግዚአብሔር ሥራ ማንም መግባት አይችልም፣ ሁሌም እግዚአብሔር ትክክል ነው፣ እግዚአብሔር አይሳሳትም ብላ በቃሉ ትጽናና ነበረ፣ ሰውንም ታጽናና ነበር። ይህ የሚያሳየው መንፈሳዊ ጥንካሬዋንና ራሷን በእግዚአብሔር አሳልፋ የሰጠች መነኮሳዊ ባህታዊት ነበረች። ማንኛውንም ችግር ሲመጣ ያልፋል አይዟችሁ እያለች ትመክር ነበር። በትዕግስትም ሁሉም ነገር ታሳልፍ ነበር። በአካለ ሥጋ እስካረፈችበት ዕለት በሆስፒታልም ሆና ብፁዕ አቡነ ማርቆስና መልአከ ብርሃናት መምህር ኤልያስ በማማከር መጽሐፍ ቅዱስና የጸሎት መጽሐፍ አምጡልኝ ምተት አይመስለኝም ብላ በማንበብ እንዲጸልዩላትና አባቶች በአካል ሆስፒታል ድረስ በመሄድ በመጸለም በመባረክ አግዟት ተወጡ አልፏል። ሳራ ታደሰ በታመመች ጊዜ ጳጉሜ 2 ቀን ጳጉሜ 2 ቀን አካባቢ ሆስፒታል ስትረዳ ቆይታ በዓይን ላይ ወንድሟን ታምሩ ታደሰን በማነጋገር እንደ አባባ ኦክሲጅን ሰክተውብኛል፣ ታሜ ግሉኮስ ተሰክቶብኛል፣ አይዞ አንተ ግን እንዳታለቅስ ቻው በማለት አምላኳን እንደ ጠራት የተረዳች የተገነዘበች ይመስላል ተሰናብታ አርፋለች። ወይዘሮ ሳራ ታደሰ ብርሃነ ሥላሴ በስራ ቦታ ባጋጠማት ድንገተኛ ሕመም በአምቡላንስ ወደ ስዊዲሽ ሆስፒታል ተወስዳ ድንገተኛ ክፍል ከፍተኛ ሕክምና ከተደረገላት በኋላ ትንሽ ብታገግምም ሕመሙ እንደገና በመቀስቀሱና ሰውነቷ መቋቋም ባለመቻሉ ከ6 ቀናት ከፍተኛ የሕክምና ክትትል በኋላ ፈቃደ እግዚአብሔር ሆኖ አምላክ ወደ እርሱ ጠርቷት የሚሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል የሚለው በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6-8 ያለውን የቅዱስ ጳውሎስን አይነት ጥሪ ደርሷል። ጳጉሜ 4 ቀን 2017 በፈረንጆች ሴፕቴምበር 9 2025 ከዚህ ዓለም ድካም አርፋለች። ሳራ ታደሰ 4 ታላላቅ ወንድሞችና 1 እህት ያላት ሲሆን በሀገረ ሲያትል እና ብፁዓን ሊቃነ ጳጳሳትና መንፈሳዊ አባቶች፣ ዲያቆናት፣ የሰንበት ተማሪዎች በመገኘት ለተከታታይ ቀናትና በዕለተ ሰንበት የሽኝት ፕሮግራም በማዘጋጀት ጸሎተ ፍትሐትና በአዳራሽ በስሟ ጸበል ጸዲቅ በተዘጋጀበት የዝማሬና የሽኝት መርሃ ግብር በማዘጋጀት አስከሬኗን ወደ ሀገሯ ኢትዮጵያ ምድር እንድትመጣ አድርገዋል። በተጨማሪ በአቅራቢያዋና በአካባቢው ያሉ ትውልደ ኢትዮጵያውያንና ኢትዮጵያውያን በመገኘት ጎፈን በማዘጋጀትና በማሰባሰብ ኢትዮጵያዊነታቸውን እና አጋርነታቸውን በአንድ ክንድ አስተባብረው ሀገሯ እንድትገባ አድርገዋታል። ሳራ ታደሰ ወደ ሀገረ ምድር ኢትዮጵያ እሁድ መስከረም 18 ቀን 2018 ዓመተ ምህረት በእንጦጦ ሐመረኖ ኪዳነ ምሕረት አንድነት ገዳም ታላላቅ አባቶችና እናቶች ወዳጅ ዘመዶቿ በተገኙበት ግብዓተ መሬት የቀብሯ ሥነ ሥርዓት ተከናውኗል። በዚህ አጋጣሚ በሀገረ አሜሪካ ሲያትል እና አካባቢዋ ላሉ ኢትዮጵያውያን እና ኤርትራውያን በሙሉ ለሲያትል ፖሊስ፣ ለዋሽንግተን ስቴት ፌዴራል ፖሊስ እና ለስዊዲሽ ሆስፒታል ሁሉ ላደረጋችሁት ድጋፍ ምስጋናችን የላቀ ነው።
ኮሎምቢያ ሆም አስከሬን በመቀበል በክብር ጸሎት ፍትሐት ላይ በመምጣትና ወደ ኢትዮጵያ በመላክ ላደረጋችሁት እገዛ ምስጋናችንን የላቀ ነው። በተለይ ለቀሲስ ዳዊት፣ ለአቶ ኤፍሬም፣ ለአቶ ኢዮብ፣ ለእሱ ባለው፣ ለወይዘሮ ቤተልሔም ታዬ እና ሌሎች ስማቸውን ያልጠቀስናቸው እህት ወንድሞች በሙሉ ከጠበቃ ቢሮ እስከ ኢሚግሬሽን ኬዝ ስቴት ኦፍ ዴት ሰርቲፊኬት በማዘጋጀት ባንክ ኦር ዩኤስፒኤስ ሴፍ ቦክስ መጠየቂያ በማዘጋጀት የአስከሬን ሽኝት ርክክብ በማድረግ የለፋችሁ የደከማችሁ እንዲሁም በኢትዮጵያ ለብሰው በሰማችሁ ጊዜ በተለያየ መልክ ኃላፊነትን ለመወጣት በተለያየ ጉዳይ ሰምታችሁ የሳራን መሞት በማጀብ እጀባን የተባበራችሁ የሰንበት ትምህርት ቤት ተማሪያን፣ ካህናት፣ የሰንበት ተማሪዎች በቀብሩ ላይ በሙሉ የተገኛችሁ ወዳጅ ዘመዶችና እንዲሁም ዘመዶቿ በሁሉ እግዚአብሔር ይስጥልን። ምስጋናችን የላቀ ነው። በሲያትል መካነ ብርሃን ቅዱስ ገብርኤል ቤተክርስቲያን አጥቢያ የሚገኙ አገልጋዮችና ወዳጆችን በሙሉ እግዚአብሔር ይስጥልን እንላለን። ወዳጅ ዘመዶቿ የብርሃነ ሥላሴ ነፍስ በመካነ ጻድቃን ያሳረፈልን። ከዚህ በመቀጠል የአበባ ጉንጉን ያስቀመጡ አቶ ቦራጎ ቦላ ከነቤተሰቦቻቸው፣ ኢንጂነር ቹቹና ከነቤተሰቦቻቸው፣ የአዲስ አበባ ከተማ ፕላንና ልማት ቢሮ አመራሮችና ሰራተኞች በሙሉ፣ አቶ ዳመና ቤተሰቦች፣ ለእንጦጦ ከመረሎ ኪዳነ ምሕረት የመሰዮ ሰንበት ትምህርት ቤት እነኚህ የአበባ ጉንጉን አኑሯል። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በመጨረሻ አሁን ሁላችንም የቀብሩ ስርዓት ከተፈጸመ በኋላ ወዳጆቿ ቤተሰቦቿ ያዘጋጁት ጸበል ጸዲቅ አለ፣ በአዳራሽ ማለት ነው። ሁላችሁም ገብታችሁ ይህንን ጸበል ጸዲቅ እንድትሳተፉ ቤተሰብ ይማጸናቸዋል። ሰልስት ስለሌለ ምክንያቱም ይህ ከተሰማበት ቀን ጀምሮ 15 ቀን ድረስ ለፍታችኋል፣ አዝናችኋል፣ ደክማችኋል፣ አምልታችኋል። ቤተሰቡ ለፍቷል። ከዚህ በኋላ በክብር ስለተሸኘች ሰልስትም አይኖርም። ዛሬ ሁሉ ነገር ተጠናቋል ማለት ነው። ሁላችንም እግዚአብሔር ያክብርልን፣ እግዚአብሔር ይስጠልን። አምላካችን አባታችን በሁሉ ጸሎት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ለአባቶቻችን ለሐዋርያት ስልጣንን የሰጣቸው ከልጅነት እስከ እውቀት የሠራነውን ኃጢአት ሁሉ ይቅር ይበለን። አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህም ያላቸው ወንዶችም ሴቶችም ከኃጢአት የተፈታችሁ ሳልሆኑ እኛንም እናንተንም ለመንግሥተ ሰማያት ያበቃን ዘንድ ይሆ ማረነ ክርስቶስ ነው። ከማኅፀን ዘእግዝእትነ ማርያም ማረነ ክርስቶስ ነው። ወንድ ዘእግዝእትነ ማርያም ማረነ ክርስቶስ ወእግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ወኃጢአተ ኩሉ ሕዝብ የማይሠራ ኃጢአት እግዚአብሔር ጌታ ነፍሷን ይማረን። ማርያም ሐዘነ ልቡና ታቀልል፣ ማርያም ሐዘነ ልቡና ታቀልል፣ ሐዘነ
ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ማርያም የልብን ሐዘን ታቀላለች ማርያም የልብን ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች ማርያም ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል እያለፈ ነው ዘመኔ ትእዛዙን ሳልፈጽም ወየው ለኔ እያለፈ ነው ዘመኔ ትእዛዙን ሳልፈጽም ወየው ለኔ በጠራኝ ጊዜ ምን እላለሁ ነይ ብሎ ወደኔ በጠራኝ ጊዜ ምን እላለሁ ነይ ብሎ ወደኔ በወጣትነቴ ሳልሰራ እያየሁ አለፈኝ ብዙ አዝመራ በወጣትነቴ ሳልሰራ እያየሁ አለፈኝ ብዙ አዝመራ ከእንግዲህ በመስራት ጌታ ሆይ ልኖር ካንተ ጋራ ከእንግዲህ በመስራት ጌታ ሆይ ልኖር ካንተ ጋራ የማስብበት በየዕለቱ ንጹሕ ልብን ስጠኝ አቤቱ የማስብበት በየዕለቱ ንጹሕ ልብን ስጠኝ አቤቱ ከትእዛዝ ውጪ በመሆን እንዳልቀር በከንቱ ከትእዛዝ ውጪ በመሆን
እንዳልቀር በከንቱ እንደየሥራው ለመስጠት በግርማ መንግሥቱ ሲመጣ እንደየሥራው ለመስጠት በግርማ መንግሥቱ ሲመጣ ማን ይሁን የሚቆም ከፊቱ ፈተናን የወጣ ማን ይሁን የሚቆም ከፊቱ ፈተናን የወጣ እንዳያስቷችሁ ተጠንቀቁ እየተማራችሁ ከቃሉ እንዳያስቷችሁ ተጠንቀቁ እየተማራችሁ ከቃሉ ይመጣሉና በእርሱ ስም አምላክ ነን የሚሉ ይመጣሉና በእርሱ ስም አምላክ ነን የሚሉ ትዕግስትን በመያዝ ሁላችሁ እስከ መጨረሻው ጠንክሩ። ትዕግስትን በመያዝ ሁላችሁ እስከ መጨረሻው ጠንክሩ። ያን ጊዜ ይሆናል በእርሱ ዘንድ የማዳን ተግባሩ። ያን ጊዜ ይሆናል በእርሱ ዘንድ የማዳን ተግባሩ። ማርያም ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ማርያም የልብን ሐዘን ታቀላለች ማርያም የልብን ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች ማርያም ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና
ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል እያለፈ ነው ዘመኔ ትእዛዙን ሳልፈጽም ወየው ለኔ እያለፈ ነው ዘመኔ ትእዛዙን ሳልፈጽም ወየው ለኔ በጠራኝ ጊዜ ምን እላለሁ ነይ ብሎ ወደኔ በጠራኝ ጊዜ ምን እላለሁ ነይ ብሎ ወደኔ በወጣትነቴ ሳልሰራ እያየው አለፈኝ ብዙ አዝመራ